Mobil Lada peninggalan era Uni Soviet yang selama puluhan tahun menjadi ikon jalanan Ethiopia kini mulai menghilang. Kebijakan pemerintah Ethiopia yang hanya mengizinkan impor kendaraan listrik membuat mobil-mobil berbahan bakar bensin perlahan tergantikan. Bagi banyak warga, Lada bukan sekedar kendaraan, tetapi bagian dari sejarah yang telah membantu menghidupi keluarga selama bertahun-tahun. Namun, usia kendaraan yang semakin tua dan sulitnya mendapatkan suku cadang membuat masa depan mobil legendaris ini semakin tidak pasti. በሹፍርና ወደ 32 ዓመት ሰርቻለሁ። ከዚህ መኪና ጋር 23 ዓመቴ ነው። ተቀጥሬ ወደ 9 ዓመት ሰርቼበታለሁ። ያው ምርቱም የራሻ ምርት ነው እና ያው ቤተሰብ የሚያስተዳድረው በዚህው ነው። አሁን ወደ 23 ዓመቷ ነው ከኔ ጋር መኪና። ቆንጆ ናት። ቆንጆ መኪና ነው። ያው እንግዲህ አሁን ከእድሜ ብዛት እያረጀች በመምጣቷ ነው እንጂ ሌላ ምንም ችግር የላትም ነበር። አሁን ትንሽ ያው የጊዜ ሁኔታ ከገበያ ውጪ እያደረጋት ነው እንጂ አዳዲስ መኪኖች እየመጡ መኪናው ምንም ችግር የለውም። ቆንጆ መኪና ነው። ምንም ያው ሰላም ነው፣ መስራት ነው፣ መግባት ነው። ቤተሰቤን ያው አስተዳድሬ ወደ 6 ቤተሰብ አስተዳድርባታለሁ። እስካሁን ድረስ እግዚአብሔር ይመስገን ደህና ነኝ። ምንም የለም። ነዳጅ ያው ይበላል። ለሌሎቹ መኪና ነዳጅ እቺ 6 እና 7 ነው የምትሄደው በሌትር። ይሄ ነው እንጂ ሌላ እንኳን ደህና ነው። ነዳጅ ይበላሉ። ይቻልልም መኪና የገዛዋት የዛሬ 11 ዓመት ነው። ቤተሰብ ታስተዳድርልኛለች። እኔ በደንብ ነው የምትሰራው። ምንም ችግር የለባትም። ምስተው ምንም እንትን የለውም። እቃዎቹም ያው አሁን እንደ ድሮ ባይገኝም አሁን ግን አንዱ እየተበላ ነው። መቼም ያው የላዳ ከቆይታ አንፃር ላዳ እቃው አይገባም፣ እንደ በፊቱ አይደለም። ግን የዛን ያህል ችግር ኖሮብን አይደለም። ግን ያው መኪኖቹ አሁን በማርጀት ላይ ናቸው። እንግዲህ ያው ብዙ ነገር እችላልኛለች፣ ብዙ ነገር አድጋልኛለች ለኔ ከገዛዋት ጀምሮ። በወቅቱ ውድ የተገዛችው ወደ 150 ሺህ ብር ነው። ሾላ ነው የምሰራባት። እዚሁ አዲስ ሾላ ውስጥ ነው የምሰራው። ብዙ ቦታ ሄዳለሁ። ምንም መቆሚያ የለኝም። ጭነት አገልግሎትም እሰጣለሁ። ሰውም ይዤባት ሄዳለሁ። ምንም ማንኛውንም ነገር ትሰራልኛለች። ይሄንንም ጥለው እኛ ከፍለናል። 130 ሺህ ብር ከፍለን እየተጠባበቅን ያለ ነው በአብዛኞቻችን። እኔ አሁን ከፍያለሁ 130 ሺህ ብር ተበድሬም ቢሆን ከፍያለሁ። ነገር ግን ይሄን ነገር መንግስት ገብቶበት እንዲሰጠን ቢያስደርግ ጥሩ ነው። የከፈልነውን ብር እዛው ነው የቀረው። እስካሁን ድረስ ምንም የምናውቀው ነገር የለም። ይሄም በማህበራት ተሰባስበን ነበረ። ያው ከፍለናል። ግን ያው ቢቀየር ግን የተሻለ ነው። በብዛት ደግሞ ላዳዎችን እንሰራለሁ። እስከዛሬ 10 ዓመት ምናምን ነገር ያህል ሰርቻለሁ መካኒክነት። ያን የምሰራቸው ላዳዎች ደግሞ በብዛት ያው ቀለል ያሉ ናቸው፣ ምቹ ናቸው።
ለስራም ለምንም ወሳኝ የሆኑ መኪኖች ናቸው። ግን አሁን ላይ ግን እንደምታያቸው ያው እርስ በርስ እየተበላሉ ስለሆነ እቃቸውም በብዛት ስለሌለ፣ ሁለተኛ ነገር ደግሞ ያው ማቴሪያላቸው እንደ ልብ የሚገባው ነገር የለም። ያው እንደ ሞዴላቸው ነው። አሁን ለምሳሌ እነዚህ ያው የመጀመሪያ የገቡት ናቸው። አሁን ደግሞ ያው በዘመናዊ መኪኖች ምናምን አሉ የራሻ ሆኖ ማለት። ግን እነዚህ ደግሞ የጥንት ስለሆኑ ጠንካራ ናቸው። በዛ ላይ ብዙ አመት አገር ያቀኑ በላቸው እኮ መጀመሪያ እንደመጡ ላዶች ናቸው። ያው የንጉስ መኪና በለው እኮ እንደመጣ ማለት። አሁን ላይ ደግሞ ስታየው ደግሞ የንጉስ መኪና ሆኖ እንደዚህ ሰዓት ደግሞ እንደዚህ ሆኖ ቁልቁል ብሎ ስታየው ደግሞ በጣም የሚሰማ ስሜት ማለት ነው። ስለዚህ እናት በላቸው ያው ልጆችን፣ ቤተሰቦችን ከምንም በላይ ደግሞ ያው አንተ ያየውን የነበርክበትን ነገር ነው የምታውቀው የበለጠ ገብቷል። ያው ይዘህ የነበርከውን ይህን ያህል አመት ምናምን የነዳውን ገብቷል። አብረህ ስትኖር ምናምን ነገር የነበርከውን ነገር ሁሉ ነገር ያኔ ያው ትዝታዎች አሉ። አሁን ላይ ደግሞ ይሄኛውን ትተህ ደግሞ ሌላ ነገር ስትጀምረው ደግሞ ያም ደግሞ ልክ እንደ አዲስ ነው የሚሆንብህ እና ደግሞ እቺ በጣም ያው እኔ እስከ ያየዋ ድረስ ወይ ደግሞ እስከ ነዳዋ ሰዓት ድረስ ደግሞ ያው እነዚህ ምቹ የሆነ መኪና አጋጥሞኝ አያውቅም። Jelajahi cara baru mendapatkan informasi. Download Metro TV Extend sekarang.